የጠቅላይ ሚኒስትሩ ሚስት ሰሞኑን ዘፍናለች። እንግዲህ አስቡት፣ እሷ ዘፈነች፣ ቴድሮስ ዘመረ፣ ቴዲ አፍሮ ዘመረ፣ ዝናሽ ታያቸው ዘፈነች። ስትሰሙት የሚያንጽ፣ ስትሰሙት ልባችሁን የሚያቀልጥ፣ ስትሰሙት ሀምብል የሚያደርግ ወደ ኖርማል አመለካከት የሚያመጣችሁ ውስጣችሁን የሚነካ ማለት ነው። የዝናሽ ታያቸው ባዶ ጩኸት፣ ዝናሽ ታያቸው ዘፈነች፣ ቴድሮስ ካሳሁን ዘመረ። የቴድሮስ ካሳሁን አንደበት እግዚአብሔር መረጠው። ዝማሽ በዚህ በኩል ዝምነኛ ለመሆን ለዝና ኢትዮጵያ አደገች ተመደገች። ሞት የማይፈሩ ወጣቶች በተፈጠሩ ጊዜ አገዛዙ መግደልን እንደማስፈራሪያ አድርጎ ማሰርን እንደማስፈራሪያ አድርጎ ትግልን መቀልበስ የማይችልበት ሁኔታ ስለመኖሩ ማሳያዎቻችንን ለማቅረብ ነው። አሁንም አንድ ነገር ነግሬ ልለፍ። ኢሬቻ መጣ ከተባለ ምንድነው የሚደረገው? ከአማራ ክልል የሚመጡ ወደ አዲስ አበባ የሚመጡ መንገዶች ይዘጉ ይባላል። ከደቡብ በኩል የሚመጣ ሲዘጋ አይታችሁ ታውቃላችሁ? ከሌላ ከየትኛውም አቅጣጫ ወደ አዲስ አበባ የሚገባ መንገድ አይዘጋም። አዲስ አበባ መግባት አትችልም ተብሎ የሚከለከለው ማን ነው? ማን ነው ስርዓቱ የሚከለክለው? አማራ አይደለም? ግልጽ ነው። አብይ በየቀኑ የሆነ ነገር ፋብሪኬት እያደረገ አንድ ሳምንትም ቢሆን የሆነች ነገር እስከ ምርጫ ሊደርስ ማለት ነው። ምርጫ አድርጎ እውነተኛ ገዳይ በቃ ዝም ብሎ ፍቃድ የተሰጠው ገዳይ የተመረጠ ገዳይ ለመሆን ማለት ነው። በደም ተኳኩሎ አንተ አመዳም ድሮ እኮ እንደዚህ ነበርኩ፣ ንፍጣም ነበርኩ፣ አመዳም ነበርኩ ምናምን ይባላል ድሮ እናውቃለን። አንዳንዴ የዛሬ መልኩ ሌላ ነው፣ በማግስቱ ሲመጣ ሌላ ነው። እንዴት ሲባል ኩሉ ይቀያየራል፣ የሚጠቀመው ነገር ይቀያየራል። የዛሬ ይመቸዋል፣ በሚቀጥለው በማግስቱ ቆዳው አይችለውም። ቆዳው ደግሞ መልመድ አለበት። ሳሙና እንኳን ይለምዳል። ቆዳ የለመድከው ሳሙና ነው ብዙ ጊዜ ቆዳ ደስ የሚለው። ንጹሃንን እያስራበች ሴቶችን እያስደፈረች ኢትዮጵያን እያፈራረሰች ዝናሽ ታያቸው እንደ ቆርቆሮ የጮኸች ስትወጣ እግዚአብሔር ደግሞ ይህንን ሰው አነሳና በምድሪቱ ላይ ያለውን በ8 ደቂቃ ውስጥ ምድሪቱን አናወጣት። ተመልከቱት፣ ሬከርድ ሰብሮ ጥሎ ሄዷል። ኢትዮጵያዊነት ተገፍቶ አባይ አንደበት ያለው አፉን ቀደም ቀደም እያደረገ አታሎ በፍቅር ጠርቶ ሌላውን ሁሉ ገብቶ እሱ መሀል ላይ ተቀምጦ ኢትዮጵያን አዳናት፣ ኢትዮጵያን አበለጸግናት ያለ ኢትዮጵያን በትኖ አፍርሶ 12ቱንም ክልል እንደ ተኩላ ቁርጭምጭም አድርጎ በልቶ በንጹሃን ደም እጆቹን ታጥቦ አዲስ አበባ ላይ አዳነች አቤቤ የመጣችውም ታከለ ኡማ የመጣውም የአሰራርና የፖሊሲ ለውጥ የተደረገውም አዲስ አበባ የሚኖረው አማራ ቁጥሩ ብዙ ነው ከሚል መነሻ ነው። ማንን ታርጌት ያደረገ? አማራን። ምንድነው ያሉት? በግድም በውድም አስገብተን የአዲስ አበባ ዴሞግራፊ እንቀይረዋለን አሉ። ዴሞግራፊ የሚቀየረው በማን? የማንን ቁጥር እንደ ስጋት ታይቶ? የአማራ። አዲስ አበባ ላይ ቤት ሲፈርስ፣ የሃይማኖት ተቋማት ሲፈርሱ የሚፈርሰው መስጊድ ሼኹ አማራ ነው አይደለም፣ ኢማሙ አማራ ነው አማራ አይደለም ተብሎ ነው የሚፈርሰው። ይሄንን በስንት ቪዲዮ አላረጋግጥንም? አብይ አህመድ የሚቀጥለው ምርጫ ታካሂዳለህ አታካሂድም? ሰርጎ ይቅርብሽና ሳትሰደድ አገርሽ ክረሚ የሚባል ነገር ተረት አለ። ሪሊ አብይ አህመድ ምርጫ ታደርጋለህ ወይ ነው ጥያቄው። ተው ስለዚህ ጉዳይ ተው። ይሄ ማጭበርበሩን ህዝቡን አይንን እያወላገዱ ግራና ቀኝ እያሳዩ ድራማ መስራት ተው። አክቲንግ ተውና ስለነ ብሔራዊ ቲያትር ስጣቸውና ምርጫ ታካሂዳለህ ወይ የሚቀጥለው ነው። ምን አለ ዙፋናችን አለ እኮ በቀደም አይደለ በደም የመሰረት ነው አለ። በነማደም የአብይ አህመድ ዙፋን የተመሰረተው በነማደም ነው። በነ ሰዓረ ደም፣ በነ ዶክተር አምባቸው ደም፣ በነ ሀጫሉ ደም፣ በነ ቤቲ ኦርገሳ ደም፣ በትግራይ ህዝብ ደም፣ በአማራ ህዝብ ደም፣ በኦሮሞ ህዝብ ደም፣ በኢትዮጵያኖች ንጹህ ደም ንጹሃንን እየገደለ ንጹሃንን እያረለ በንጹሃን ደም እየተጫወተ ነው ዙፋኑን የመሰረተው። መስክሮልናል በቀደም። ዛሬ ደግሞ ምን ሲል ሰማሁት? አይ ባሪያ በነገሰ ጊዜ ፍራ መጽሐፍ ቅዱስ። እኛ እንደ ንስር አለ ወደ ከፍታ እንወጣለን። የአማራ መስጊድ ነው ይፍረስ እያሉ አፈረሱት አላሉንም? መረር ብሎ እውነታውን መጋፈጥ ያስፈልጋል። አዲስ አበባ ላይ የማን ከተማ ነው ያሏት? የነፍጠኛ ከተማ ናት ነው ያሏት አይደለም? አማራነት ተነጥሎ የጥቃት ኢላማ ሆነ። ከኦሮሚያ በአመት 1 ሚሊዮን አማራ እናስወጣለን ብለው እቅድ ይዘው በቅድ በሩ። የአማራ ህዝብ ትግል በፍትሃዊነት በኩልነት እንኑር የሚል ጥያቄ አዝሎ የመጣ ከኢትዮጵያ ሴት ያልተፋታ ብልጽግና የሚተማመንባቸው ሰዎች ፓስተሮች ናቸው። አንደኛ ለምሳሌ ባለፈው አፍ አውጥታ እኮ ሴትዮዋ ከንቲባዋ ማለት ነው ለምንድን ነው ለኛ ለምን እንደማትጸልዩልን ብላለች። መንግስታችሁ ጸልዩ፣ መጽሐፍ ቅዱስ እኮ መንግስታችሁ ጸልዩ ይላል እኮ ይላል። ማን አይነት መንግስት ነው ጸልዩ ይላል? ገና የሚባለው ሶሻል ሚዲያ ላይ እያየሁት ነበር። ብልጽግና የኔ ነው ይላል። ፕሮፓጋንዳ ማለት ነው። ብልጽግና የኔ ነው በል፣ ድንቁርና የኔ ነው ብትል የሚሰማ የለም። ኢትዮጵያ የነ ቴድሮስ ካሳሁን ሀገር ነች። እግዚአብሔር የተጠቀመበት ቴድሮስ፣ የእግዚአብሔር የዘመኑ አፍ የሆነው ቴድሮስ ካሳሁን ለሰው ልብ ነው የሚናገረው። የሰውን የውስጥ ስቃዩን ነው አጥንቱስ ገብቶ ነው ያወራችኋል። የልባችሁን ኮርኩር ያወጣዋል። ኢትዮጵያ የዳስ ጣል ትርጉም ገብቶት ፔኑ ገብቶት የሚሰቃየው ህዝብ ሀገር ነው። የተመቸው የዘራፊ ሀገር አይደለም። ፓስተር ስለሆንክ ቄስ ስለሆንክ ሼህ ስለሆንክ አሁን ጊዜው ስለተመቸ አብይ ጸልይልኝ ስላለ 4 ኪሎ ይቀመጣል ማለት አይደለም። ይሄ ሰውዬ አሁን ቀጥዬ የማሰማቸው አንድ ጉዳይ አለ። 100 ቢሊዮን
ባንኬ ውስጥ አገኘሁት፣ ግን ስራዬ ምንድነው? ጉልበት ስራ የሚል ሰዎች። ለዚህ ነው አየህ፣ በደንብ አድርገህ ስማው፣ በደንብ አድርገህ ስማው። ባይዘወይ ህወሓት ኮንትሪቢዩት አድርጓል አሉ የቴዎድሮስ ካሳሁን ሙዚቃ ላይ ህወሓት አንድ ግጥም ጽፏል አሉ። ለሰላም ብዬ እንጂ የምትለውን ፓርት በደንብ ስማሽ ብልጽግናዬ፣ በደንብ ስማ። ህወሓት ካዋጣት አንዷ ጥቅስ ለሰላም ብዬ እንጂ ፈርቼ አይደለሁም የምትለው ነው። ብልጽግናዎች አዲሱ ካድሬያቸው ካውንስሉ የሚባለው ድርጅት ነው። አያችሁት? የአደባባይ የጸሎት ጊዜ በአዲስ አበባ ስቴዲዮም ቅዳሜ ግንቦት 1 2018 ማለዳ ከ12 ሰዓት ብሎ ካድሬው ቶሎሳ ተከስቷል። እኔም ቁጥሩም ቢያለኝ 100 ቢሊዮን ነጥብ 5 ነው ያለው። 100.5 ቢሊዮን ማለት ነው ባጭር ቋንቋ። ምን ሊሉን ነው? አብይ አህመድ ሊመረጥ ነው። ለአብይ አህመድ ምርጫ እንጸልይለት። አገር እየፈረሰች ማለት ነው። አገር ነዳ። እነሱ ዲፕሎይድ ያደረጉት ሰራዊት ተረፍርፎ ያለ ቀባሪ በየመንገዱ ወድቆ አንድ እጁ ዛጋ፣ አንድ እግሩ ዛጋ፣ ሆዱ ተበርቅሶ ጭንቅላቱ ተተርትሮ ወደ አፈር የመመለስ እድል እንኳን ሳያገኝ በየሜዳው ወድቆ ማለት ነው። ተመልከቷት ኤልዛቤሏን። እነዚህን ለፍርድ እናቀርባለን። ቴዎድሮስ ምንድን ነው ያለው? አንሳው ባንዲራውን አንሳው። ምን እያለን ነው? ምን ነበር በቀደመው ዘመን አባቶቻችን የሚሉት? አትነሳም ወይ ይሄ ባንዲራ ያንተ አይደለም ወይ የሚለውን አንሳው ባንዲራውን። አትነሳም ወይ ይሄ ባንዲራ ያንተ አይደለም ወይ? የኢትዮጵያ ሕዝብ ምናልባትም በርካታ ክልሎች ክልል ለመሆን ያበቃቸውን ቁጥር በእጥፍ የሚበልጥ አማራ በመላው ኢትዮጵያ ያለውን እነሱ በሰሩት ስልቻ ክልል ያልገባውን በሙሉ አንተ የምትኖረው መኖር ትችላለህ፣ ሀገርህ አይደለም አሉት። ይሄ ስሁት ሐሳብ ነው የሚል ትግል ነው ሲደረግ የቆየው። ይሄ ይስተካከል በሁለት መንገድ በመረጣችሁት። የትኛውም ብሔረሰብ አማራ መጣልን እንጂ መጣብን እንዲለው አይፈልግም አይገባምም። የጋራ ሀገራችን ሉዓላዊት ሀገራችን እናጽና፣ በጋራ እናጽናት። ጥያቄው ይሄ ነው። በአገሪቷ ውስጥ ተሳዳጅ አልሆን አይገባም። ሽልማት ቢቀርብኝ መሳደድ አይገባኝም። የአማራ ህዝብ ጥያቄ ነው። ለኢሜጃችንም ቁጥሩ አይደለም ብሎ አነሳሱ። ከዛ ልክ አይደለም የምታየው አላነበብከው ማለት ነው። ሁኔታው እንደዛ አይደለም። እንዲያውም የደህንነት ሰው መስራት ያለበት ስራ እየሰራ አይደለም አሉት። እንግዲህ ይሄ ሰው የሚሊተሪ ደህንነት ሚሊተሪ ጉዳዮች ነው የሚመለከተው እንጂ ይሄ ዘፈን ነው። እጁ ላይ ደም የለበትም። ወንጀል አልፈጸምም። አርት ነው። በዘፈን ነው የዘፈነው። አቶ ገሌ ወይዘሮ ገሌ አላለም። ምንም ነገር የለውም። እነዚህ ነፍሰ ገዳዮች እስከመቼ ነው የሚቀልዱብህ? እነዚህ አረመኔዎች እስከመቼ ድረስ ነው? እነዚህ ምናምንቴዎች እነዚህን ጠርገህ ከምድር የማታወጣው እስከመቼ ድረስ ነው? መቼም ከየትኛውም ዘመን እግዚአብሔር ይሄንን መንግስት አሁን ሰጥቶን እንዳትረሷቸው። እነዚህ ሃይማኖተኞች አይደሉም። ቦታ ተሰጥቷታል። ይሄ ለውጥ መንግስት ቦታ ሰጥቷታል። የእግዚአብሔር ስም የተባረከ ይሁን። መንግስታችንም እግዚአብሔር ይባርከው። መንግስታችን አያችሁ፣ የነሱ መንግስት የኛ አይደለም። የኛ መንግስት እሱ አይደለም። የናንተ መንግስት ነው፣ ይጠረጋል። ልክ የመንግስታችንን እሳቤ ይዞ እንዲመራ ጭምር የመንግስታችን እሳቤ የነሱ መንግስታቸው የቱ ጋር ነው? የነሱ መንግስት ፍትሃዊ የሆነው ህዝብ ጥርት ያለ ጥያቄ አለው። የማያሻማ ወዲያ ወዲህ ማንገራገር። የአማራ ህዝብ መቼም ቢሆን ኢትዮጵያን ለማፍራስ ሊታገል አይወጣም። እንድትፈርስ ከፈለገማ ዝም ብሎ መቀመጥ አለመታገል በቂ ነው። የአማራ ህዝብ ዝም ብሎ ቢቀመጥ ኦህዴድ አሁን በጀመራት መንገድ ያፈርሳታል። እንዳትፈርስ መስሎኝ እየሞተ ያለው አማራውን እናጥቃው ያሉት ምን ለማድረግ ነው? ኢትዮጵያን ለማፍረስ የሚሻለው አማራ ነው። ምክንያት ፈልገን የሆነ ነገር ፈልገን አካውንትን እንዝጋ የሚል ነው። ማንም አክቲቪስት ምንም የሚጠላው እንትን የለም፣ የሚጠየፈው ሰው የለውም። አብይ ገጣማው ብላክቦርድ ድሮ ቲቸር እኔ ላጥፋ ብላክቦርድ እኔ ላጥፋ ድሮ ልጆች ሆነናል። ብላክቦርድ ማጥፋት ለአስተማሪ መተባበር ባይዞ መጥፎ ነው። ብላክቦርድ ማጥፋት እጅ ያደክማል። መሬትን ለማህበረሰቡ ጥቅም ይሆን ዘንድ ሰማችኋላችሁ። ወራቸው ጠቅላላ ስለ መሬት ነው፣ ስለ ንብረት ነው፣ ስለ ሀብት ነው። ምክንያቱም እነሱ ህዝብን እየነጠቁ ከህዝብ ሰርቀው የህዝብን ንብረት የህዝብን ሀብት ነው እየወረሱ ያሉት። አብይ አህመድ በቅርቡ ይወገዳል። ደረጀ ታፈሰ እባላለሁ። ደረጀ ምንድን ያለ? ደረጀ ታፈሰን ያለው ታፍሰዋለህ፣ እናፍሰሃለን፣ በቅርቡ ትታፈሳለህ። በቅርቡ ኢትዮጵያ ሀገራችን ትላንት ከነበረችበት በብዙ ምዕራፍ ፈቀቅ ብላለች አይደል? በጣም በመጥፎ ትላንት ከነበረችበት አቆልቆላ ወድቃለች፣ ወደኋላ ተመልሳለች። አዲስ አበባ የምታጓጓና የእነሱን አዲስ አበባ ሰማችሁ አይደለ? አዲስ አበባ ብዙዎች የሚጓጉባት፣ ብዙዎች የሚናፍቁባት፣ ብዙዎቹ መጥተው ሊያዩት የሚናፍቁት ናት ብለዋል። የእውነተኛው አዲስ አበባ ወንድማችን ቴዎድሮስ የነገረን አያችሁ፣ ዘመን እንዴት እንደተገላበጠ። ለመሞት ሲሆን አማራነትን ይዞት መጥቶ ስልጣን ለመካፈል ስልጣን ለመያዝ ሲሆን ደግሞ አይ አሁን አማራነት ይቀር ብርሃኑ ነጋ ግልባጭ ማለት ነው። አለቀ። ዳቸው ሲወድቁ የአማራ ህዝብ ቀና የሚልበት ስርዓት እናያለን እያሉ ነው የወደቁት። በዛ ብላክቦርድ አጥፍቶ እና እጅ ይዝላል። በተለይ ህፃናት አይመከርም። ብላክቦርድ ያጠፋ አይመከርም እና አይጽፉማ፣ እጃቸው ይደክማል። ሁሉም እንደ ብላክቦርድ ደምሲሶ አጥፍቶ ሂሳብ ክፍለ ጊዜ፣ ኑሮ በዘዴ ክፍለ ጊዜ፣ ስፖርት ክፍለ ጊዜ በሙሉ ተምሮበት አሁን ብልጽግና ይቀበሏል።
ችግር የለበትም፣ ይቀበለዋል። ትላንት እኮ እንደዚህ ትለኝ ነበር፣ ትላንት እኮ አብይ እኮ እንደዚህ አድርገህ አብጠልጥለኛል እኮ። አሁን እኮ በገንዘብ ነው የገዛው። በገንዘብ ህሊና አይገዛ። እኔ እኮ በገንዘብ ነው የገዛው እንጂ እኮ እንደዚህ ነው የምታየኝ። የምር የሚያዩበት መነጽር ሌላ ነው፣ ግን በገንዘብ ነው እንደ ውሻ አጥንት እየሰጡ ነው እያላመዱት ያለው።